ጀማሪ ጥፍር ባለሙያዎች ሼፕ ለሚያስቸግራችሁ ዛሬ ስለ ሼፕ እናወራለን ማለት ነው። መጀመሪያ ላይ ያያችኋቸው የሼፕ አይነቶች ሲሆኑ ይሄ ደግሞ የስኩዌር እና የኮፈን ልዩነት ነው። ብዙውን ጊዜ የስኩዌር እና የኮፈን ልዩነት ችግር ሲያመጣ ስለማይ ነው። ፐርፌክት ከመነሻው እስከ መድረሻው ስኩዌር ከሆነ ፐርፌክት ስኩዌር፣ እየጠበበ ከሄደ ደግሞ ኮፈን እንላለን። አሁን በኮፈን ጥፍር ደግሞ እዚህ ጋር ስቴሌቶ እየሰራው ነው። መጀመሪያ እንዳያችሁት ጎንና ጎኑ መጀመሪያ እንቀንሰዋለን፣ ታይም ለመቀነስ ማለት ነው። ከዛ ከጥግ ጀምረን ሞረዳችንን በዚህ መልኩ ይዘን ወደ ሴንተር በደንብ ሹል እናደርገዋለን። ጎኑ መጥበብ አለበት፣ ጫፉ ደግሞ በደንብ መሾል አለበት። እንደዛ ሲሆን ስቴሌቶ የምታዩት ሼፕ ይሰጣችኋል። ስቴሌቶ ወይም ፖይንት ይባላል። አብዛኛው ጊዜ በረጅም ሲሰራ ያምራል። ቀጣይ ደግሞ አልመንድ ነው ማሳያችሁ። አልመንድ ሼፖች ብዙውን ጊዜ ከስቴሌቶ ባጠረ ቁመት ነው የሚሰሩት። ስለዚህ ቁመቱን የቀነስኩት ለዛ ነው። ተመሳሳይ ጎንና ጎኑን እንቆርጠዋለን ታይም ለመቀነስ። ከዛ በምታዩት መልኩ ከስቴሌቶ የሚለየው ነገር አልመንድ ጎኑ ይጠባል እንደ ስቴሌቶ፣ ነገር ግን ጫፉ ሹል ሳይሆን ትንሽ ዶልዶም ያለ ሼፕ ይሆናል ማለት ነው። ስለዚህ ጎኑ ጠበብ ብሎ ከስቴሌቶ ጫፉ ዶልዶም ያለ ከሆነ አልመንድ ይሆናል ማለት ነው። ልዩነታቸውን እዚህ ጋር በምታዩት ነው። ቪዲዮ ከተመቻችሁ ላይክ ሼር አድርጉ ባይ